የረቀቀውን ሊያገዝፍ ጎደሎ ሊሞላ ነቅል ሊታረምበት ዘንስር የእናንተው መንፈሳዊ የሬዲዮ መርሃ ግብር። ሰላም እንደምን ሰነበታችሁ። ይህ በየሳምንቱ እየተሰናዳ ወደ እናንተ የሚቀርበው ዘንስር የተሰኘ የሬዲዮ መርሃ ግብራችን ነው። መርሃ ግብሩን በመምራት አብረናችሁ የምንቆየው እኔ ዲያቆን ዳንኤል ታደለ እንዲሁም ደግሞ እቴ ሳልሳዊት ነን። ከዕለታት ላይ ዕለታትን ለንስሐ የጨመረልን አምላካችን ልዑል እግዚአብሔር የተመሰገነ ይሁን። ወደ ዛሬው መርሃ ግብር በቀጥታ ከማለፋችን በፊት በሳምንቱ በቅድስት ቤተክርስቲያናችን የተፈጸሙ ሁነቶችን ብታስታውሰን። መልካም ሳልሲ፣ በሳምንቱ ብዙ ክስተቶች ተከስተዋል። ከሁሉም ግን በሰፊው ሲዘዋወር የነበረው አበይት ተግባር የብፁዕ ወቅዱስ አባታችን የአቡነ መርቆሬዎስ ከዚህ ዓለም መለየት ነው። በረከታቸው ይደርብና እኒህ ቅዱስ አባት ስማቸው በተሰየመበት በቅዱሱ አባት እንዲሁም ወደ ሀገር በተመለሱበት ቀን አርፈዋል። ይሄ ደግሞ ታላቅ ነገርን ያሳየናል። እኒህ አባታችን ብፁዕ ወቅዱስ በብዙ ተጋድሎ ቅድስት ኦርቶዶክሳዊት ቤተክርስቲያንን ሲያገለግሉ የነበሩ አራተኛው ፓትርያርክ ነበሩ። ብዙ መከራን ፈተናን በሕይወታቸው ያሳለፉ ነው። ብዙ ጊዜ እኒህ ብፁዕ አባታችን ፓትርያርኩ ለየት የሚያደርጋቸው የዝምታ ሕይወት የነበራቸው አባት ናቸው። እንግዲህ ይሄ አሳዛኝ ዜና ነው። ቤተክርስቲያናችን ትልቅ ሐዘን እንደደረሰባት እኛም አባታችን በማጣታችን ሁሉም ኦርቶዶክሳዊ ሐዘን ያለበት ሳምንት ነው። በሐዘንም ያሳለፍንበት ጊዜ ትንሽ ከባድ የነበረ ሳምንት ነው። ከዚህ ጋርም በተያያዘ ደግሞ የብፁዕ ወቅዱስ አባታችን የአቡነ ማትያስ የ9 ዓመት የስሜት ክብረ በዓላቸው ተከብሮ አልፎ ነበረ። እነዚህን ሁለት ክስተቶች በተከታታይ የተፈጸመበት ሳምንት ነበር። እውነት ነው። እንግዲህ አባታችን ከዚህ ዓለም ድካም በእረፍት ወደ አምላካቸው ወደ እግዚአብሔር መጠራት በእውነት ይደንቃል። በመጽሐፍም እንደሚነግረን ቅዱሳን ከልደታቸው ቀን ይልቅ የሚያስደስተው ቅዱስ ቤተክርስቲያን አብዝታ የምዘክርላቸው ዕለተ ሞታቸውን ነው። እነሱም ሩጬን ጨርሻለሁ፣ የድል አክሊል ይጠብቀኛል እያሉ የሞታቸውን ቀን እየናፈቁ ሞቶ የመውጋሽ የወዴት አለ እያሉ እየናፈቁ የሚሄዱት ወደዚያች የድል አክሊል ወደሚቀዳጁባት ዕለት ነውና ለአባታችን በእውነት ይህቺ ቀን ደስታ ነች። ሆኖም ግን እኛ አባት ናቸውና በቁመተ ስጋ ብናያቸው ደስ ይለን ነበር። ሆኖም ፍቃድ አምላክ ሆኖ እሳቸው ከዚህች ዓለም በአረፍተ ዘመን ገቷቸው ተለይተዋል። በረከታቸው፣ ረድኤታቸው፣ ጸሎታቸው ተጠብቀን። አሜን። ሳልሲ ያው ሞትሰ ለማት ይደሉ ብሎ ቅዱስ ያሬድ እንደተናገረ ሁሉም ኦርቶዶክሳዊ በሐዘን ላይ ይገኛል። ነገር ግን ከሁሉም በላይ መጽናናት የሚሆነን የእርሳቸው ቅዱስ የሆነው ጸሎታቸውና በረከታቸውን ማሰብ እንደሚገባ ልናስተውልና ልናሳስብ እንወዳለን። እንግዲህ በዛሬው መርሃ ግብራችን ላይ ምን ይዘን መተናል? የዛሬው መርሃ ግብራችን እንዲያውሳ ያሰብነው ወቅት ተኮር የሆነ በዚህ በአብይ ጾም ሁለተኛውን ሳምንት ቅዱስ ያሬድ በድጓው ቅድስት እያለ ይጠራታል። ቅድስት ማለቱ የተለየች፣ የተመረጠች፣ የተባረከች ማለት ነውና መለየት እንዴት ነው የሚለውን ሕይወት የምንረዳው ከቅዱሳን ነውና ቅዱሳንን የሚያውሳሱ የቅድስና ሕይወትን ደግሞ የሚያስረዱ የተለያዩ መርሃ ግብራትን በፈቃድ አምላክ ይዘን ቀርበናል። መልካም። ሁለተኛው ሳምንት ላይ ሱባኤ ጊዜ ደርሰናል። አድማጮቻችን ይህንን የሚያወሳ መርሃ ግብር ይዘን ወደ እናንተ መጠናል። ከሁሉም በፊት አስቀድመን ዝማሬ አድምጠን እንመለስ።
ማርያም ሐዘነ ልቦና ታቀልል፣ ማርያም የልብን ሐዘን ታቀላለች የሚል ዝማሬ አድምጠን መተናል። በእውነትም እኛ ቅድም እንደተናገርነው የአባታችን ረፍት ልባችንን በእውነት አስከፍቶታልና ይህንን የልባችንን መከፋት ርኅሬተ ልቦና አጽናኝ የምትሆን እናታችን ታቅልልልን። አሜን። በእውነት ዝማሬ መላእክት ያሰማልን። እመቤታችን ቅድስት ድንግል ማርያም ከእርሷ በላይ ማጣትን ወይም ደግሞ ሐዘንን የሚያውቅ ማንም የለምና ከፍጡራን መካከል የሐዘንን ዳርቻ የሐዘንን ጥግ የምታውቅ እርሷ መብራን ወላዲተ አምላክ የሁላችንንም ልቦና ሐዘናችንን ታቅልልን። የአባታችን ቅዱስ የሆነው በረከታቸውና ጸሎታቸው በሁላችንም ላይ ይደር። በእውነቱ እንግዲህ ቀጣይ መርሃ ግብራችን የሚሆነው ቀጣይ መርሃ ግብራችን ከመጻሕፍት ገጾች ነው። በዛሬው ከመጻሕፍት ገጾች ልንዳስሰው የወደድነው መጽሐፍ በዲያቆን ያረጋል አበጋዝ የተዘጋጀውን ፍኖተ ቅዱሳን የቅዱሳን መንገድ የቅዱሳን ሕይወት የተሰኘውን መጽሐፍ ነው። ይህ መጽሐፍ ስለ ቅድስና ሕይወት፣ ስለ ቅዱሳን ክብር፣ ቅዱሳን ደግሞ አረፍተ ዘመን ከገታቸው በኋላ ስለኛ እንዴት እንደሚያማልዱልን ከዚያም አልፎ ደግሞ በመጨረሻው ምዕራፍ 12 ምዕራፍ ኖሮት የተዋቀረ መጽሐፍ ሲሆን በመጨረሻው ምዕራፍ ደግሞ ማዕረጋተ ቅዱሳን እያለ የቅድስናን ሕይወት በደንብ የሚያስረዳ መጽሐፍ ነው። ከዚህ መጽሐፍ ቅዱሳን የሚባሉትና ማን ናቸው የሚለውን የሚዳስስ ጥቂት ገጾችን ይዘን ቀርበናል። ሰነበታችሁ። አሁን የምንገኘው ከመጽሐፍት ገጾች ላይ ነው። በዛሬው ከመጽሐፍት ገጾች በዲያቆን ያረጋል አበጋዝ ከተጻፈው ፍኖተ ቅዱሳን ከሚለው መጽሐፍ ጥቂቱን እንላቸዋለን። አብራችሁን እንድትቆዩ ከወዲሁ ጋበዝን። አቅራቢ ውባለም ፍስሐ። ቅዱሳን የሚባሉት ምን የፈጸሙ ናቸው? ቅዱሳን እንደ ገድላቸውና ትሩፋታቸው በተለያየ አከፋፈል ሊከፈሉ ቢችሉም በአጠቃላይ ግን ከዚህ በታች የተዘረዘሩትን የፈጸሙ ሆነው እናያለን። ያላቸውን ሁሉ ትተው አምላካቸውን የተከተሉ ናቸው። ቅዱስ ጴጥሮስ ክርስቶስን እነሆ እኛ ሁሉን ትተን ተከተልን፣ እንኪያ ምን እናገኝ ይሆን ብሎ በጠየቀው ጊዜ ጌታችን እውነት እላችኋለሁ እናንተስ የተከተላችሁኝ በዳግም ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገር ስትፈርዱ በ12 ዙፋን ትቀመጣላችሁ ካለ በኋላ ቅዱስ ጴጥሮስ ምን እናገኝ ይሆን ብሎ ለጠየቀው ጥያቄ ሲመልስ እንዲህ አለ። ስለ ስሜ ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለም ሕይወትም ይወርሳል። የማቴዎስ ወንጌል ምዕራፍ 19 ከቁጥር 27 እስከ 30። ምድራዊ ተስፋን መተው ሰማያዊ ተስፋን እንዲናፍቁ ያደርጋል። ሐዋርያትም ከክርስቶስ ጋር መኖር የቻሉት መረባቸውንና ስራቸውን ጥለው ከተከተሉት በኋላ ነበር። ጸጋ መንፈስ ቅዱስን የተቀበሉትም በዚህ ዓለም ካለው ነገር ሁሉ ነፃ የሆነውን ሰማያዊውን ተስፋ ብቻ በመጠባበቅ ላይ ሳሉ ነበር። ምድራዊ ነገር ሳያጡ ሰማያዊ ነገር ማግኘት አይቻልም። ሩት ከክርስቶስ የዘር ሐረግ ገብታ ለመቆጠር የቻለችው ቤተሰቦቿን ሕዝቧንና አገሯን ትታ ኑኃሚንን ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል ብላ አምላከ እስራኤልን ፈልጋ በመምጣቷ ነበር። መጽሐፈ ሩት ምዕራፍ 1 ከቁጥር 16። ይህ ክብሯ እንዲገለጽ ወንጌላዊ ቅዱስ ማቴዎስ የክርስቶስን የዘር ሐረግ ሲዘረዝር እነ ሳራን፣ ርብቃንና ሌሎችንም ደጋግ ሴቶች ሳይጠቅስ እርሷን ግን ጠቅሷታል። ይኸውም እግዚአብሔርን ፍለጋ ያደረገችው ጉዞ መገለጫ ነው።
የማቴዎስ ወንጌል ምዕራፍ 1 ቁጥር 5 ሕይወታቸውን በተጋድሎ ያሳለፉ ናቸው። ጌታችን የሰው ጠላቱ ቤተሰቦቹ ናቸው ብሎ እንዳስተማረ የሰው ጠላት ከሩቅ አይመጣም። መንፈሳዊ ሰው ረቂቅ ጠላት ያለበት ስለሆነ ሁልጊዜ ለዚሁ ተዘጋጅቶ መኖር ይገባዋል። ቅዱሳንም ይህን ጦርነት አውቀው ራሳቸውን ለመንፈሳዊ ተጋድሎ አዘጋጅተው በእግዚአብሔር ኃይል ዲያብሎስን ያሳፈሩና በፈተና የጸኑ ኃጢአትን እስከ ደም ጠብታ ድረስ የተቃወሙ ናቸው። ያዕቆብ መልእክት ምዕራፍ 1 ቁጥር 12። ፈተና ከሁለት አቅጣጫ ይመጣል። እኒህም ውስጣዊ እና አፋዊ ወይም ውጫዊ ፈተናዎች ናቸው። ውስጣዊ ፈተና፣ ይህ ፈተና አንድ ሰው በመሆኑ የሚፈተነው ፈተና ነው። ይኸውም ከሰብአዊ ባህሪ ጋር የተያዘ ስለሆነ ከዚህ ፈተና የሚሸሹበት ሜዳ የሚሸሸጉበት ጓዳ የለም። የቻለ ታግሎ ማሸነፍ ብቻ ነው። ሰው የስጋና የነፍስ ተዋህዶ ውጤት ስለሆነ በዚህ ዓለም ሕይወት ሲወጣና ሲወርድ ይኖራል። አፋዊ ወይም ውጫዊ ፈተና፣ ሰው የሚፈተነው በውስጣዊ ጾር ብቻ ሳይሆን በአፋዊም ጭምር ነው። ይኸውም በቤተሰብ፣ በጓደኛ፣ በዘመድ፣ በአካባቢ ወጎች፣ ልማድና ባህልና እነዚህን በመሳሰሉ ሁሉ ነው። ዲያብሎስም ውስጣዊ ጾርን እየተጠጋ እንደሚፈትን ሁሉ እነዚህንም ምክንያት እያደረገ ይዋጋል። ፈጣሪያቸውን ብቻ በተከተተ ልብ ለማገልገል የሚተጉትን መጀመሪያ ቤተሰቦቻቸውን፣ ጓደኞቻቸውን፣ ያደጉበትን ቦታና ሌላውንም የተውትን ነገር ሁሉ እያስታወሰ ሕሊናቸውን በማባከን ይፈትናቸዋል። ከዚያም በተለያዩ ሰዎች እያደረ ክፉ እንዲናገሩና እንዲስቱ ብዙ ይፈትናቸዋል። እግዚአብሔርን በራሳቸው ወይም በፍጹም ሰውነታቸው ያገለገሉ ናቸው። ጌታችን አምላካችን ኢየሱስ ክርስቶስ ለደቀ መዛሙርቱ የፍጹምነትን መንገድ ሲነግራቸው እንዲህ አለ። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። የማቴዎስ ወንጌል ምዕራፍ 16 ቁጥር 24። ሰው የአቅሙን ያህል ሀብት ንብረት ይዞ ቤተሰብ መስርቶ በሕግ የታዘዘውን በመፈጸም እግዚአብሔርን ማገልገል ይችላል። ነገር ግን የሰው አቅሙ ውስን በመሆኑ እግዚአብሔርን በማገልገልና የዚህን ዓለም ነገር በማሰብ ፈጣሪውን በማስደሰትና ቤተሰቦቹን በማስደሰት መካከል ይከፈላል። አንዱ ሲሟላ ሌላው እንደጎደለበት ሚዛኑን ለማግኘት ሲቸገር ይኖራል። ቅዱስ ጳውሎስ ያላገባ ጌታን እንዴት ደስ እንደሚያሰኘው የጌታን ነገር ያስባል፣ ያገባ ግን ሚስቱን እንዴት ደስ እንደሚያሰኛት የዓለምን ነገር ያስባል፣ ልቡ ተከፍሏል ብሎ ገልጾታል። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 32 እስከ 33። ወደ ግብዣ የተጠሩትን ሰዎች ያስቀራቸውም አንዱ ይህ ነው። የሉቃስ ወንጌል ምዕራፍ 14 ቁጥር 20። መድኃኔ ዓለም ኢየሱስ ክርስቶስ በሚያስተምርበት ጊዜ አንድ ሰው መጥቶ የዘላለም ሕይወትን እንዳገኝ ምን ላድርግ ብሎ ሲጠይቀው አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ ባልንጀራህን እንደራስህ ውደድ በማለት የወጣንያንን ስራ ሕጉን በመጠበቅ አስተማረው። ጠያቂው ግን ይህንን ከሕፃንነቴ ጀምሬ ጠብቄዋለሁ ብሎ ሕግጋትን መፈጸሙን ከተናገረ በኋላ የሚጎድለኝ ምንድን ነው ብሎ ጠየቀ። ጌታችን ኢየሱስ ክርስቶስም ሕግጋትን ከፈጸምክ በቃ ሌላ ምንም አያስፈልግህም አላለውም። አንድ ነገር ጎደለ። ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብም በሰማይ ታገኛለህ፣ መተህም ተከተለኝ አለው እንጂ። የማቴዎስ ወንጌል ምዕራፍ 19 ከቁጥር 16 እስከ 22። ሩጫቸውን በድል የተወጡ ናቸው። መንፈሳዊ ተጋድሎ በሩጫ ይመሰላል። በውድድር ጊዜ ሁሉም እኩል ይጀምራል። በኋላ ግን ብዙዎች በየመንገዱ እየተንጠባጠቡ ይቀራሉ። ሽልማቱን የሚያገኘውና አሸናፊ ተብሎ የሚመሰገነው ግን ድካሙን ሁሉ ታግሶ ሁሉን ቀድሞ የሚገባው አንዱ ብቻ ነው። ቅዱስ ጳውሎስ በሽቅድድም ስፍራ የሚሮጡ ሁሉ እንዲሮጡ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ በማለት መንፈሳዊ ተጋድሎን በሩጫ መስሎ ተናግሯል። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 24 እስከ 25። ክርስቲያንም በተሰጠው ዘመኑ መንፈሳዊ ሯጭ ነው። ሜዳው እድሜ ሲሆን የሚወዳደረው ደግሞ ከኩያት ፍትወታትና ከርኩሳን አጋንንት ጋር ነው። ዳኛው ደግሞ እግዚአብሔር ነው። አንድ ክርስቲያን ከአጋንንት ጋር ሩጦ ከቀደመ አክሊልና ክብርን ያገኛል። በፈተና የሚጸና የተባረከ ነው፣ የሕይወትን አክሊል ይቀበላልና እንደተባለ ያዕቆብ መልእክት ምዕራፍ 1 ቁጥር 12። መንፈሳዊ ሕይወት ከአጋንንት ጋር የሚደረግ የማያቋርጥ ሰልፍ ነው። ምድራውያን ሯጮች የሚወዳደሩት ይህንን ያህል ሜትር በዚህ ያህል ሰዓት ይሮጣሉ ተብሎ ከኃይላቸው ጋር ፍጥነታቸውን፣ ጉልበታቸውን ሲለካ ሊታወቅ ይችላል። ቅዱሳን የታገሉት ግን
ኃይላቸውን ይህን ያህላል ተብሎ ፍጥነታቸው በደቂቃና በሴኮንድ ከማይወሰን በተፈጥሮ ከማይመስሏቸው ከረቂቃን አጋንንት ጋር ነው። ምድራውያን ሯጮች ከሚሮጡት ከነርሱ ጋር በተመሳሳይ ጊዜ ካሉ ከእድሜ ተቀራራቢዎቻቸው ጋር ነው። ቅዱሳን ግን ገና አዳም ሳይፈጠር ጀምሮ ከነበሩ አጋንንት ጋር ነው። በፍጹም መንፈሳዊ ጥበብ የኖሩ ናቸው። አምላካችን መምህራችን ኢየሱስ ክርስቶስ የጠላታችን የዲያብሎስን ረቂቅ ተንኮል ለማወቅና ለመጠንቀቅ እንችል ዘንድ እንዴት መሆን እንዳለብን እንግዲህ እንደ እባብ ብልሆችና እንደ ርግብ የዋሆች ሁኑ ብሎ አስተምሯል። የማቴዎስ ወንጌል ምዕራፍ 10 ቁጥር 16። ምክንያቱም የጠላት የሰይጣን አመጣጥ የረቀቀ በመሆኑ የዋህ ብቻ ሳይሆን ጥበብም ያስፈልጋልና ነው። ሰይጣን የብርሃን መልአክ መስሎ እኔ ገብርኤል ነኝ እኔ ሚካኤል ነኝ እያለ በምትሃት ይመጣልና ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14። የዲያብሎስን ማሳት ረቂቅ የተሰወረ መርዝ ስለሆነ ከዚህ ስውር ወጥመድ ይጠነቀቁ ዘንድ ቅዱስ ጳውሎስ እያንዳንዱ ክርስቲያን እንዲህ ሲል ያሳስባል። እባብ በተንኮል ሔዋን እንዳሳተ አስባችሁ ተለውጦ ለክርስቶስ ከሚሆን ቅናትና ንጽህና ምናልባት እንዳይለወጥ ብዬ ፈራለሁ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3። በአንድ ወቅት ቅዱስ መቃርዮስን አጋንንት ተገልጠው አንተ እኮ ያሸነፍከን በትህትና ነው አሉት። ይኸውም በሌላ ነገር ማጥመድ ባይችሉ ትሁት ነኝ ብሎ እንዲታበይ ለማድረግ ነበር። እርሱ ግን እኔ ትሁት አይደለሁም ብሎ መሬት ላይ ወደቀ። አጋንንቱም ድል ሆነው አፍረው ተመለሱ። ሌላው ገዳማዊ አባት ደግሞ ሰይጣንን በምትሃት እኔ ክርስቶስ ነኝ ድካምህን አይቼ ልገለጥልህ መጣሁ ቢለው ዓይኑን ጨፈነበት። ሰይጣኑ ምን ነው በጌታህ ላይ ዓይንህን ትጨፍንብኛለህን ሲለው ክርስቶስን በዚህ ዓለም ማየት አልፈልግም አለው። ሰይጣኑም ይህን ሲሰማ በኖ ጠፋ። በሌላ አረጋዊ አባትም አጋንንትን ቀረቡና ክርስቶስን ማየት ትፈልጋለህ አሉት። አረጋዊው እናንተ የምትናገሩትን ነገር ሁሉ የተረገመ ይሁን፣ እኔ ክርስቶስ በዚህ ዓለም ወይም በዚህ ዓለም ቢሏቸው አትስሙ ብሎ የተናገረውን ጌታዬን አውቀዋለሁ አላቸው። አጋንንቱም ተሸንፈው ጠፉ። በአጠቃላይ ቅዱሳን ለእነርሱ ካላቸው ፍቅር የተነሳ አምላካቸውን ለማክበርና ለማስደሰት ራሳቸውን ለብዙ ጭንቅና መከራ አሳልፈው ሰጥተዋል። ከአጋንንት ብዙ ስቃይና ፈተና ተቀብለዋል። ምድራዊ ነገርን ሁሉ አጥተዋል። ያላቸውን ነገር ሁሉ ትተዋል። ከኃጢአት ጋር እስከ እስትንፋሳቸው ታግለዋል። የዛሬው ከመጽሐፍት ገጾቻችን ይህንን ይመስል ነበረ። መጽሐፉን እንድታነቡት ጋበዝን። አብሬያችሁ ቆየቱ ባለምሳ ነበርኩኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። በእውነት ቃለ ሕይወት ያሰማልን ለእህታችን። እንግዲህ አሁን አድማጮቻችን ያለንበት ወቅትም ቅድስት ነውና ስለ ነገረ ቅዱሳን የምንነጋገርበት ስለ ቅድስትና ሕይወት የምናወሳበት ጊዜ ነው። በጣም የሚደንቅሽ ሳልሲ ቅዱስ ዮሐንስ አፈወርቅ ኦሪት ዘፍጥረትን በተረጎመበት አውዱ ላይ የሰው ልጅ የተፈጠረበትን ነገር በሚያወሳ በሚያስተምር ሰዓት ሰው የተፈጠረው በቅድስና ሕይወት እንዲመላለስ እግዚአብሔር እንዲመስል ነው። አምላካችን እግዚአብሔርም እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ እንደተናገረ ልሳነ ክርስቶስ ቅዱስ ጳውሎስም ደግሞ እኔ ክርስቶስ እንደመሰልኩ እናንተ ደግሞ እኔን ምሰሉ ብሎ እንደተናገረ የህይወት ዋናው ዓላማው በቅድስና ጎዳና መመላለስ ነው። ብዙዎቻችን የምንኖርበትን ዓላማ ባለመረዳት ወይም ደግሞ የተፈጠርንበትን ዓላማ ባለመገንዘብ ከቅድስና ህይወት በተለያዩ አጋጣሚዎች እንወጣለን። እንደው የዛሬው የመጽሐፍ ገጾች ላይ የተዳሰሰው የሚነግረን ቅዱሳን አባቶቻችን እነማን ናቸው የሚለውንም ብቻም ሳይሆን የነበራቸውንም ህይወትም በጥቂቱ የሚያሳይ ነውና በቤተክርስቲያናችን የቅድስናን ማዕረግንም ቅድም እንዳልሽው አሉት ደረጃዎችና ዛሬም ቢሆን ምዕመናን ይህንን መጽሐፍ ገጾች ላይ ስናቀርብ ነገረ ቅዱሳንን ማወቅ ብቻም ሳይሆን የቅዱሳን አባቶቻችንም ህይወት መምሰል በእነሱ ፍኖት መከተል እንደሚገባ ነው። እንደው በዚሁ ጋርም ተያይዞ የብፁዕ ወቅዱስ አባታችን የአቡነ መርቆሬዎስን ህይወት ስንመለከት የነበራቸው ተጋድሎ፣ የነበራቸው ትሕትና፣ የነበራቸው አርምሞ ብዙዎቻችንን ሊያስተምረን ይገባል። እንዲሁም ደግሞ የሚያስተምርም ነውና በእውነት ነገረ ቅዱሳንን ስናስብ ብፁዓን አባቶቻችንም የሚያደርጉትንም ህይወት በአባቶቻችን ፍኖት ተከትለን እኛ ልንሄድ እንደሚገባ የሚያሳይ ነው። እውነት ነው። እንግዲህ የክርስትና ህይወት
ወደ ሱታፌ አምላክ ማደግ ነው። ይኸው ክርስቶስን ወደ መምሰል ማደግ ነው። ቅድም አንተም የቅዱስ ዮሐንስ አፈወርቅን የዘፍጥረት ትርጓሜ አንስታልና በዚያው ትርጓሜ ምዕራፍ 1 ቁጥር 26 ቅድስት ሥላሴ የተናገሩትን ቃል አንስቶ ሲያስተምር እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ከዚያም ቁጥር 27 ላይ ደግሞ ሰውንም እንደ መልኩ ፈጠረው ይላል። ቅዱስ ዮሐንስ አፈወርቅ ምሳሌ የሚለውን አስቀድመ ተናግረ ሙሴ ሆይ ቀጣይ ወዴት ከተትከው እያለ ይጠይቅና መልሶ ሲመልስ ደግሞ ምሳሌ ያላነሳው እንዲህ ስንወለድ የሚሰጠን ሳይሆን ምሳሌ ማለት በህይወታችን ዘመን እያደግንበት የምንሄድበት ፍኖት ስለሆነ ነው ይላልና ስለዛ ሰው መሆን ራሱ ክርስቶስ ወደ መምሰል እግዚአብሔርን ወደ መምሰል የማደግ ህይወት ነው። በዚህ ሳምንትም አብዝቶ ስለ ቅድስና ይነገራልና በዚህ ቅድስና ከትንሽ ተነስተን እግዚአብሔር በሰጠን ጸጋ እያደግን በተጋድሎ እየበረታን ቅዱሳንን እንደመምሰል እግዚአብሔር አምላክ ይርዳን። አሜን። በእውነት ሩይ ልሳነ ክርስቶስ ቅዱስ ጳውሎስ በዕብራውያን ክታቡ ምዕራፍ 13 ቁጥር 7 እንደተናገረው ዋኖቻችሁን ምሰሉ ብሎ እንደተናገረ ዋናው የቅዱሳንን ህይወትም ምናይበት ምንማርበት እንዲሁም በዓላቸው ምንዘክረው በምግባር በሃይማኖት እነርሱ እንድንመስል ነው። በድጋሚ አምላካችን እግዚአብሔር ሁላችንንም ቅዱሳንን ፍኖታቸውን ተከትለን በሃይማኖት በምግባር ንጸና የቅዱሳኑ አማላጅነት ይርዳን። በእውነቱ እንግዲህ ቀጣይ መርሃ ግብራችን የሚሆነው እንዲህ እንዲያያልን ወደ መጨረሻው ላይ ደርሰናል። የመጨረሻው መርሃ ግብራችን የዛሬው መርሃ ግብራችን የመጨረሻው መሰናዳችን የሚሆነው እንደተለመደው ምን እንጠይቅሎ ሳይሆን የአባታችንን እረፍት ምክንያት በማድረግ በዲያቆን ብርሃኑ አድማስ በአርምሞ የተጀመረ ተጋድሎ በአርምሞ ተፈጸመ እያለ በአርምሞ ያሳለፉትን ህይወታቸውን የሚዳስስ መጽሐፍ ይሆናል። ወደዚያው እንላለን። በአርምሞ የተጀመረው ተጋድሎ በአርምሞ ተፈጸመ። መርቆሪዎስ ተብለው በፕትርክና ከበሩ። የመርቆሪዎስ ዕለት ወደ ቅድስት ሀገር ኢትዮጵያ ገቡ። የመርቆሪዎስ ዕለት ወደዚያኛው ዓለም ገቡ። ብፁዕ ወቅዱስ አቡነ መርቆሪዎስ ከሀገር በስደት ከወጡበት ጊዜ ጀምሮ አንድም ቀን ስለደረሰባቸው ስደትና መከራ ወይም ደግሞ በየትኛውም ዘመን በደል አድርሰውብኛል ስለሚሏቸው ሰዎች ተናግረው ሰምቼ አላውቅም። ከስደት በኋላ ከእርሳቸው በቅርበት ለሚኖሩ ሰዎችም እንኳ ተናግረው እንደማያውቁ ሰምቻለሁ። ይህን ከቅርብ ቤተሰቦቻቸውም አረጋግጫለሁ። እንደሰማሁት ከተሰደዱበት ጊዜ ጀምሮ ከቃለ እግዚአብሔር አልፎ አልፎ ሐሜትንና ብሶትን ለማስቆም ከተናገሯቸው ተግሳጮችና ምክሮች በቀር ሌላ ተናግረው አያውቁም። መከራና ስደታቸው በብሶትና በመብሰክሰክ ሳይሆን በአርምሞና በትዕግስት ተቀብለው ሀገራቸው ኢትዮጵያን ብቻ በመናፈቅ አሳልፈው ለልዑል እግዚአብሔር ፈቃድ ለሀገራቸው በቅተው በመመለሳቸውም ሳይቦርቁ የአርምሞ ሱባኤያቸውንም ሳያቋርጡ እነሆ ለእረፍታቸው በቅተዋል። በዚህም እንዲህ ያለ ነገር ከተፈጸመላቸው ጥቂት ቅዱሳንና ሊቃውንት በረከት ደርሰው ያለፉ ይመስለኛል። ይህን ሐሳቤን ቅድስት ሀገር ኢትዮጵያ የተመለሱበት 1ኛ ዓመት በተመለከተ በቤታቸው ውስጥ በአንድ ቀን ምዕመን አዘጋጅነት በትንሹ ሲከበር በጊዜው በቦታው በነበሩት በብፁዕ አቡነ እስጢፋኖስ ትእዛዝ ያቀረብኩት ስለሆነ ዛሬም እርሱን ላስታውስና ነገሬን ላሳጥር። በመጽሐፍ ቅዱስ በአማላጅነታቸው ብርታት በአንድ ላይ እግዚአብሔር የገለጻቸው 3 የዘመነ ብሉይ ቅዱሳን አሉ። እነርሱም ኖህ፣ ኢዮብና ዳንኤል ናቸው። እስራኤልን የበደላቸውን ጽናት ሲናገር እነዚህ 3ቱ ቢኖሩ እንኳ ራሳቸውን ያድናሉ እንጂ ሌላውን አላድንም ሲል ይናገራል። ሕዝቅኤል 14 ከቁጥር 14። እነዚህን መርጦ ያነሳበትን ምክንያት ሊቃውንት በትርጓሜያቸው ሲያብራሩ 3ቱም ተመሳሳይነት ያለው ነገር በተጋድሏቸው አይተዋል። ኖህ ይህችን ዓለም በንፍር ውሃ ከመጥፋቷ በፊት ከተፈጠረች ጀምሮ የነበረውን ክብሯን ውበቷን አይቷል። በኋላ ደግሞ ጥፋቷን እልቂቷንና ውድመቷን አይቷል። በኋላ ደግሞ ከጥፋት ውሃ እንደገና ወደ ተፈጥሮዋ ስትመለስ ፍጥረታትም ሲባዙ አይቷል። ኢዮብም የቀደመ ክብሩን፣ ጤንነቱን፣ ሀብቱን፣ ማዕረጉን ያውቃል። በኋላ ደግሞ 10 ልጆቹን በአንድ ቀን ሞተው ሀብት ንብረቱ አልቆ እርሱም በደዌ ጽኑ ተመቶ ተጎሳቅሎና ተዋርዶ ሰዎችም ንቀው ጠልተው መሳቂያ መሳለቂያ ያደርገው ታይቷል። አሁንም እንደገና ከደዌው ተፈውሶ እንደገና መልካም ልጆች ወልዶ ሀብት ንብረቱ በእጥፍ ተመልሶለት የተሳለቁበትም አፍረው እንደገና ከብሮ ገኖ አይቷል። ዳንኤልም ኢየሩሳሌምን የመጀመሪያዋን ክብሯን
የሰለሞንን ቤተ መቅደስ ከነ ስርዓቱ፣ የእስራኤልን ገናንነት ከነ ሙሉ ክብሯ አይቷል። በኋላ ደግሞ በባቢሎን ምርኮ ቤተ መቅደሱ ፈርሶ ሕዝቡ ተማርኮ ፋርስ ባቢሎን ወርዶ እስራኤል ተዋርደው በአሕዛብ መሳቂያና መሳለቂያ ሆነው በመከራና በጭንቅ ውስጥ ሆነው አብሯቸው ተሰዶ አይቷል። በመጨረሻም ደግሞ ከምርኮ ተመልሰው ቤተ መቅደሱ እንደገና ተሰርቶ መስዋዕት ተሰውቶ የእስራኤልም ክብራቸው ተመልሶ አይቷል። ብፁዕ ወቅዱስ አቡነ መርቆሬዎስም ተመሳሳይ ታሪክ የተፈጸመላቸው ይመስለኛል። መጀመሪያ በሲመት በክብር ሀገራቸው ላይ በፓትርያርክነት ክብራቸውን አይተዋል። በኋላ ደግሞ በስደት በመከራ የነገሩን ምንነት እንኳ በአግባቡ ያልተረዱ ሰዎች በሌሉበትም የሰደቧቸውና ያዋረዷቸው መጀመሪያ በኬንያ በኋላም ምድረፋ ይድል ሊባል በሚችለው በአሜሪካ ለረጅም ዓመታት በመከራና በተጋድሎ ቆዩ። የእግዚአብሔር ፈቃዱ ሲሆን ደግሞ እንደገና በግመል በበረሃ የተሰደዱት አባት የሀገሪቱ ጠቅላይ ሚኒስትር በሚበሩበት አውሮፕላን ተመልሰው በሁለት ቤተሰብ በድብቅ በበረሃ በተጓዙበት አንጻር በብዙ አጀብና በክብር ቀይ ምንጣፍ ተነጥፎላቸው ገቡ። ወደ መንበረ ፕትርክናቸው ተመልሰው በቀዳሚነት በጸሎት እየተጠሩ እንደገና ክብራቸው ተመልሶ አዩ። እንዲያውም የኋለኛው ክብራቸው ከቀደመ ክብራቸው ሳይበልጥ አይቀርም። አንደኛ እርሳቸው በአርምሞ ሆነው በትህትና ፈጣሪያቸውን ብቻ በማነጋገር አገለገሉ። ሰውን በዝምታቸውና ምንም ምን ወቀሳ ከሰሳ ባሳደዷቸው ላይ ባለማምጠታቸው በእጅጉ አከበራቸው። ስለዚህም የኋለኛው ክብራቸው በልጦ በዓይናቸው አዩ። በፊተኛው ሲመታቸው በመፈራት ይከበሩ ነበር፣ በኋለኛው ግን በመወደድ ተከበሩ። በፊተኛው ጥቅም ፈላጊ ከባቸው ነበረ፣ በኋለኛው ግን በረከት ፈላጊዎች ብቻ ከበቧቸው። ስለዚህም ከቀደመው ክብር የሚበልጥ ክብር ለማየት በቁ። አሟሟታቸውም ለክብር ተሳታፊ መሆናቸውን የሚጠቁም ይመስለኛል። ብፁዕ ቅዱስ አቡነ መርቆሬዎስ ተብለው በገባሬ መንክራት ቅዱስ መርቆሬዎስ ስም ተጠርተው እንደከበሩ ከስደት ተመልሰው በክብር የተቀበልናቸውም የሐምሌ መርቆሬዎስ ነበረ። ዛሬ ደግሞ ዕለተ ቀኑን ሲጠብቁ የሰነበቱ ይመስል ልክ በዕለቱ የየካቲት መርቆሬዎስ ቀን አረፉ። ዳግመኛም ከስደታቸው በኋላ በአርምሞ እንደኖሩ ግርግርና ፕሮቶኮልን እንደጠሉ እንደተጸየፉ አሁንም ቅዱሳን ሁሉ በበዓት ለሱባኤ በተከተቱበት ከበሮ ጸናጽል በተሰቀሉበት ግርግርና ጩኸት ረገብ ባሉበት በአብይ ጾም ማረፋቸው ዓለሙንና ጩኸቱን ምን ያህል እንደተጸየፉት የሚያሳይ ይመስለኛል። ለነገሩ ከዚህ በፊትም ዝምታ የሚወዱ ሰዎች በተመሳሳይ ጊዜ አርፈዋል። መናኙ ሊቀ ጉባኤ አባ በራ በቀለ እንዲሁ በሕማማት ሲያልፉ፣ አምና ደግሞ ታላቁ ሊቅና መናኝ የኔታ ጥበቡ ታዬ እንዲሁ በሕማማት አርፈው መምህራቸው በተቀበሩበት ዕለት የስቅለት ቀን ተቀብረዋል። ዘንድሮም ቅዱስነታቸው አቡነ መርቆሬዎስ በአርምሞና በትዕግስት የጀመሩትን ተጋድሎ በተሰየሙበት ሰማዕት መታሰቢያ ዕለት መርቆሬዎስን ይዘው በጸጥታውና በአርምሞ ወቅት በአብይ ጾም በማረፍ ወደ እውነተኛው ሰንበትና ዕረፍት ወደ ክርስቶስ ገብተዋል። ዕብራውያን 4 ከምዕራፍ 4 ከቁጥር 4 እስከ 14። የቅዱስነታቸው በረከታቸው ይደርብን። ተመልሰናል። አድማጮቻችን ቃለ ሕይወት ያሰማልን። እንግዲህ የአባቶቻችንን ሕይወት ስንመለከት እነርሱንም ስንዘክር በእነርሱ ፍኖት እንድንሄድና የእነሱን ምግባር እንድንፈጽም እነሱ በጸኑበት ተጋድሎ እንድንጸና ነው። እንግዲህ በድጋሚ ቃለ ሕይወት ያሰማልን። የብፁዕ አባታችን ረድኤት በረከት በሁላችን ላይ ይሁን። በዚሁ ልናስታውስ የምንወደው የአባታችን የብፁዕ ቅዱስ አቡነ መርቆሬዎስ የቀብራቸው ስነስርዓት በመንበረ ጸባዖት ቅድስት ሥላሴ መጋቢት 4 ይካሄዳል። ሁላችንም በዚህ ላይ መገኘት የልጅነት ግዴታ እንዳለብን ዘንስር መንፈሳዊ መርሃ ግብር እያሳስባል። ሁላችንም እዚህ በመገኘታችን በረከትን ረድኤትንም እናገኛለን። አባቶቻችንን እየዘከርን መኖር ይገባል። እውነት ነው። ሁላችን እንግዲህ ከተቻለ ልንገኝ ይገባናል። እንግዲህ በአባታችን ረድኤት ጸሎት እግዚአብሔር አምላክ ሁላችን ይጠብቀን። አሜን። 40ውን የጌታን ጾም ቀን አትርሳ፣ ድሆችን አትርሳ፣ የተናቁትንም አትርሳ፣ አባት እናት የሌላቸውን አትርሳ፣ የተሰደዱትንም ሰዎች አትርሳ፣ በቤታቸው የሚላስ የሚቀመስ የሌላቸውን ወገኖች አስታውስ። ክርስቶስን የመምሰል ሕይወት የምትማርበት ጊዜ ነውና። የተመሰገነ ታላቁ ቅዱስ እንጦንስ። መርሃ ግብሩን በመብራት አብረናችሁ ቆይታ ያደረግነው እኔ ዲያቆን ዳንኤል ታደለ እንዲሁም እቴ ሳልሳይት ፍቅሩ ነበርን። በወንዝ ዳር ተተክላ ፍሬዋን በየጊዜው እንደምትሰጥ ተክል እንለመልም ዘንድ
ወንዝ ከተባለች ቤተክርስቲያን መተከልን እግዚአብሔር አምላክ ያድለን። ቸርንሳ የረቀቀውን ሊያገዝፍ ጎደሎ ሊሞላ ነቅ ሊታረምበት ዘንስር የእናንተው መንፈሳዊ የሬዲዮ መርሃ ግብር